በተረዛባ ሰላም እንደምን አመሻችሁ ቤተሰቦች ወዳጆቼና አድናቂዎች። እንደው ይሄ ሰዓት ማርፈር ለመደብህ አይደለም? ምን አለ ፊርማው ሳይነሳ እንኳን በጊዜ ብትገባ ምን አለ? ከጠዋቱ 3 ሰዓት ብትገባም እኮ እንደሌለህ ነው የምትቆጠረው። አብሰንት ነው እንዴ? ዳን ምን ነው? ምን ማለት ነው? እንዴት ነው እንደሌለው የሚቆጠረው? እኔ እኮ ለዚህ ቤት ክብር ስል ነው አቡዛ ጋር ኩርመት ብሎ ከሚተኛ እኔ ለምን መኝታ ቤት ለቅቄለት አልወፈርም ብዬ ነው። ፋሚሊን አልተረዳሁም። በቃ እጃማዳ ፋሽኑ ነው ይቀር። ክረምትማ ጭቃ ፋሽንክ እንጂ ተው አትናገር። እኔ ቡትስ ክረምት ገባልኝ ብለሽ ይህን ቡትስ ትቦሰቡሸዋለሽ። ይህን ቡትስ አድርገሽ ሳይሽ ምን ትዝ እንደሚለኝ ታውቂያለሽ? ፈረስ አይ ደግሞ ፈረስ ነች ብሎ አሳመናት እንጂ አረግሪ እንደዚህ ከነብላ ግን እዚህ ቤት ቀረ ማለት አጂ በገዛ እጅህ ፈረስ ነሽ ብላት ተቧጫሪ ልጅን ተራጋጭ አረካት። አረረከጠላለሁ ለአንቺ ሁሉ ገበዝኝ ነይ የምሰፋ ይኸውልሽ ሰሚ ካሁን በኋላ አሳፈጣለሁ ሲኝና እንደዚህ ነው ድፍትን ማለት። ሰውን በተግባር ለማስረዳት የምታደርገው ጥረት በጣም የሚያስመሰግን ነገር ነው። ለማንኛውም ግማሽ ነጥብ ይሰጣል።